ትራንዚት ታይማችን ላይ ነው የምንገኘው ሳውዝ ኮሪያ። Make your wish in front of your chest, and one wish, and one bow. Do you know this? So after this tour, if you were የኪንግ ሳሞራ ቤተ መንግስት ዛሬ ፎቶሹት ላይ ነው። ሰላም የትራቭልሽ ፉዬ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ከረጅም ዓመታቶች በኋላ ተመልሰን በአዲስ ኢነርጂና በአዲስ ስራ በዩቲዩብ ቻናላችን ተመልሰን መጥተናል። ታዲያ በዚህ ቪዲዮ ላይ ይዤላችሁ የመጣሁት ነገር በቅርብ ቀን ለመጀመሪያ ጊዜ ወደ ጃፓን ቶኪዮ ጉዞ አድርጌ ነበረ። በጃፓን ቶኪዮ በነበረኝ ቆይታ ላይ የተመለከትኳቸውን እያንዳንዳቸውን ነገሮች በዚህ ቪዲዮ ላይ በደንብ አሳያችኋለሁ። በቅርቡም ወደ ጃፓን ለመሄድ እያሰባችሁ ያላችሁ ካላችሁም የቪዛ ፕሮሰሱ ምን እንደሚመስል፣ ኤምባሲው የት እንደሆነ፣ ፍላይቱ አጠቃላይ ስንት ሰዓት እንደሚፈጅ በደንብ ነግራችኋለሁ። እናንተ ግን አንድ የምፈልገው ነገር አለ። ያው ጀማሪ ነኝ። ሰብስክራይብ እያደረጋችሁ ፍቅራችሁን ብታሳዩኝ በጣም ደስ ይለኛል። አመሰግናለሁ። ለማንኛውም ወደ ቪዲዮአችን ስንመለስ በቅርብ ቀን ወደ ጃፓን ለመሄድ እያሰባችሁ ያላችሁ ካላችሁ የጃፓንን ቪዛ ማግኘት ለኢትዮጵያውያን ፓስፖርት ቀላል የሚባል አይደለም። ሆኖም ግን ኤምባሲው ያስቀመጣቸው ሪኳየርመንቶች አሉ። ከነዛም መካከል አንደኛ ተጓዡ በስሙ ያለ ንግድ ፍቃድ ሊኖር ይገባል። ወይም ደግሞ ተቀጥሮ የሚሰራ ከሆነ ተቀጥሮ ከሚሰራበት ድርጅት ለጃፓን ኤምባሲ የሚል የቅጥር ደብዳቤ ደሞዝ ተጠቅሶ ማቅረብ ይጠበቅበታል። ሁለተኛ የ6 ወር ባንክ ስቴትመንት ሲሆን በ6 ወር ውስጥ ጥሩ ገቢ ወጪ ያለው ላስት ባላንሳችሁም ጥሩ የሚባል ተቀማጭ ያለው መሆን መቻል አለበት። ሌላኛው ትራቨል ሂስትሪ ነው። ከዚህ በፊት የተለያዩ ሀገራቶች ተጉዛችሁ የምታውቁ መሆን መቻል አለበት። በይበልጥ ደግሞ ስቲከር ቪዛ ወዳለባቸው ሀገራቶች ተጉዛችሁ ቢሆን ይመረጣል። ከነዚህ ውጪ ደግሞ ልታሟላቸው የሚገቡ መደበኛ ነገሮች አሉ። እነሱ ምንድናቸው? የደርሶ መልስ ፍላይት ትኬት ቡኪንግ፣ የምታርፉበት ሆቴል ቡኪንግ፣ በቆይታችሁ ልታደርጓቸው የምትችሏቸውን ነገሮች የጉዞ ዝርዝር፣ ከ6 ወር በላይ ያለው ቫሊድ የሆነ ፓስፖርት፣ ጉርድ ፎቶ እንዲሁም ኤምባሲ ስገቡ የሚሞላ ፎርም አለ። እሱ መሙላት ይጠበቅባችኋል። እንግዲህ እነዚህን ዶክመንቶች ካሟላችሁ ከቦሌ ኤርፖርት ወደ መገናኛ በሚወስደው መንገድ አምቼ ጋር በምታገኙት መታጠፊያ 100 ሜትር ወደ ውስጥ ስገቡ ታገኙታላችሁ። የጃፓን ፍላይት አጭር አይደለም፣ በጣም ረዘም ያለ ፍላይት ነው። ሩቅ ምስራቅ ለምን እንደተባለ በቃ ይገባችኋል። አጠቃላይ ለበረራ የሚፈጀው ሰዓት 15 ሰዓት ከ30 ሲሆን በረራው ቀጥታ ከአዲስ አበባ ወደ ቶኪዮ ሳይሆን መጀመሪያ ወደ 11 ሰዓት ተኩል ወይ 12 ሰዓት የሚፈጅ በረራ ከአዲስ አበባ ወደ ሳውዝ ኮሪያ ሲኦል ከተማ የምታደርጉ ይሆናል። በዚህም እንግዲህ ከፕሌን ላይ ተወርዱና እንደ አዲስ በሳውዝ ኮሪያ ኢሚግሬሽን እና ከስተም ስር አልፋችሁ በተዘጋጀላችሁ መጓዣ መንገድ ተመለሳችሁ ወደ ፕሌን ትመለሳላችሁ። ይህ የትራንዚት ሲስተም እስከ 1 ሰዓት ተኩል የሚፈጅ ይሆናል። በዚህም ሰዓት መዳረሻቸው ሳውዝ ኮሪያ የሆኑ ተሳፋሪዎች ወርደው በምትኩ ደግሞ ከሳውዝ ኮሪያ ወደ ጃፓን የሚሄዱ አዳዲስ ተሳፋሪዎች ይመጣሉ። እንግዲህ በመንገዴ ላይ ደግሞ ያለው ያስገረመኝን አንድ ተራራ ላሳያችሁ። ይህ ተራራ የሂማላያስ ተራራ ይባላል። ዘ ወርልድ ያንገስት ኤንድ ሃይስት ማውንቴን ይባላል። በቃ ምን አለፋችሁ ብትሄዱ ከርዝመቱ የተነሳ አያልቅም። እኛ ከላይ ከፕሌን ላይ ሆነን ስንመለከተው በጣም ደስ የሚል ውበት አለው። ታችሁ ቀዝቃዛ እንደሆነ ገምታለሁ፣ ምክንያቱም የተራራው አናት በበረዶች የተሞላ ነው። እንግዲህ በህይወቴ ካረኩት ረጅምና አሰልቺ ፍላይት በኋላ በቶኪዮ ሰዓት አቆጣጠር ከምሽቱ 2 ሰዓት ተኩል ላይ ናሪያታ ኤርፖርት ላይ ደረስን። እዛ ስንደርስ ደግሞ አንድ ያጋጠመን ችግር ነበረ። እሱም ምንድነው? የጃፓንን ኢሚግሬሽን በቀላሉ ማለፍ አልቻልንም። አጠቃላይ 13 ሰዎች ነበር የተጓዝነው። ሁላችንንም ለኢንተርቪው ጠርተውን ነበረ። አሁን የኢትዮጵያ ፓስፖርት ላላቸው ሰዎች የኢንተርቪው ጉዳይ የተለመደ የሆነ ነው። ብቻ ከኢንተርቪው በኋላ ሁላችንንም አሳልፈውን በሰላም ሆቴላችን ደረስን። ሆቴል ገብተን ቼኪን አደረገን። በጣም ድካም ላይ ነበርን። ሁላችንም ገብተን ተኛን። በማግስቱ በጠዋት በመነሳት ወደ መጀመሪያ ቀን አክቲቪቲያችን የተጓዝ ነው። እንዴት አደራችሁ? ጉድ ሞርኒንግ። ይሄ በጃፓን ቶኪዮ እንግዲህ ሁለተኛ ቀናችን ቆይታችን ነው የሚሆነው። ትናንትና እንዳልኳችሁ በጣም ረዘም ያለ ፍላይት ስለነበር የነበረ በጣም አድካሚ ነበረ። ምንም ነገር አላደረግንም። ቀጥታ ወደ አልጋችንና ወደ ሆቴላችን ያመራነው። ዛሬ አክቲቪቲዎች ይኖሩናል። በጠዋት ተነስተናል። አሁን ቁርስ በልተን እንግዲህ ወደሚታዩ ቦታዎች ጉዞ ልንጀምር ነው። ምን አይነት ቦታዎች እንደምንሄድና እንደምናይ በቶኪዮ ላይ እንግዲህ በዚህ ቪዲዮ ላይ ያሳያችኋለሁ።
አብራችሁን ቆዩ፣ አብራችሁን ዋሉ። ይመቻችሁ። እንግዲህ ትንሽ ጉንፋን ይዞ የነበረ በዚህን ቀን ለድምፅ መዘጋት ይቅርታ እየጠየቅኩኝ፣ በመጀመሪያ ቀን የምንሄድበት ቦታ ከሆቴላችን ብዙ ርቆ ወደማይገኘው ቲም ላብ ቦርድለስ የሚባል ቦታ ነው። እዚህ ቦታ ላይ ብዙ የመብራት አስገራሚ ትርኢቶች አሉ ሲሆን ልክ ትኬታችሁን አሳይታችሁ ወደ ውስጥ ስገቡ መጀመሪያ መግለጫ ነው የሚሰጣችሁ ስለ ቦታው። የተሰጣችሁን መግለጫ አዳምጣችሁ ከጨረሳችሁ በኋላ ወደ ውስጥ ስገቡ እነዚህን የመሰሉና የተለያዩ የመብራት ትርኢቶችን ውስጥ ላይ መመልከት ትችላላችሁ። እዚህ ውስጥ የተለያዩ ብዙ ክፍሎች ነው ያሉት። የቻልኩትን ያህል የተወሰኑትን እኔ ደግሞ በዚህ ቪዲዮ ላይ ያሳያችኋለሁ። ትዕግስት ኑሯችሁ እንግዲህ ተመልከቷቸው። ሰው ሉክ በጣም ነው የሚያምረው። ያምራል። ከዚህ በመቀጠል ጊንዛ ወደሚባል ሰፈር እንሄድ ነው። ይህ አካባቢ ደግሞ በጣም በቱሪስቶች የተሞላና ለሾፒንግ ተመራጭ የሆነ ቦታ ነው። እሺ፣ እዚህ ደግሞ አሁን ጊንዛ የሚባል ሰፈር ውስጥ እንገኛለን። በጣም ነው የሚያምረው አካባቢውና አንድ አበሻ ታውቀናል፣ ሳሚ ይባላል። ሳሚ እንዴት ነህ? እንዴት ነው ኑሮ በጃፓን? አሪፍ ነው። ቆንጆ ነው። በጣም ነው የሚያምራችሁ። ምን እንደሚመስል በፎቆች የተሞላ ቦታ ነው። አበሻነት አይለቀንም። እንግዲህ መሀል አስፋልት። ሰላም፣ እንዴት ናችሁ? ዛሬ የሁለተኛ ቀን የጃፓን ቆይታችን ላይ ነው የምንገኘው። በዛሬ ቆይታችን ደግሞ የጃፓን ሲቲ ቱር ይኖረናል። እንዳልኳቸው ብዙ ጊዜ አክቲቪቲዎችን የማላቃቸው ምን አይነት ቦታዎች እንደምናይ አላቃቸው። አብረን እንደተለመደው የምናየው ይሆናል ማለት ነው፣ ምን ልናይ እንደምንችል። በዚህ አጋጣሚ እዚህ ጋር ኤልሽ ቱር ኤንድ ትራቭል እስከ ባሱ ድረስ የምንሄድበት መኪና ደግሞ ላሳያችሁ። ጃፓን በማንኛውም አጋጣሚ ከመጣችሁ አብረሽ ይባላል። የዚህ ካር ኦነር ነው። ኦኬ ደርሰናል። እዚህ ጋር ነው የምንሄድበት ቦታ። ስለዚህ መኪና ልንገራችሁ፣ ስፖኪዮ የቱ ጋር እንዳለ ተመልከቱት። የቶኪዮ ሲቲ ቱራችንን ጀምረናል። በምታዩት ባስ መሰረት አጠቃላይ እዚህ ባስ ውስጥ 20 ሰው ከኛ ውጭ ተጨማሪ 7 ሰዎች ይኖራሉ። በዚህ ትሪፕ ላይ አሁን እንደነገርኳችሁ 13 ሰዎች አለን። ብዙ ፍሪ ስፔስ ይኖራል። ከዛ ሲቲ ቱራችንን ጀመርን በባስ ላይ ሁነን። በነገራችን ላይ እንደነገርኳችሁ የመጀመሪያ የዩቲዩብ ቪዲዮ ስለሆነ ብዙ ችግሮች ያሉበት ቪዲዮ ነው፣ ተረዱኝ። ከድምጽ ጥራት ጀምሮ ከቪዲዮ መቆራረጥ ጀምሮ ያሉ ነገሮች ይኖራሉ፣ ግን ኔክስት ላይ በደንብ አሻሽለን እንመጣለን። ለማንኛውም ሲቲ ቱራችንን ጀምረናል። እንዳልኳችሁ አጠቃላይ በዚህ ባስ ውስጥ 20 ሰዎች ነው ያለ ነው። ብዙ ፍሪ የሆኑ መቀመጫዎች አሉ። ጃፓን አንድ የምትታወቅበት ነገር የከተማ ጽዳት ነው። ምንም አይነት ቆሻሻ መንገድ ላይ አታገኙም። በዚህ ቪዲዮ ላይም ያው መመልከት ትችላላችሁ መንገዶቻቸው ምን ያህል ንጹህ እንደሆኑ። እኔ እንደውም ከከተማው ጽዳት በላይ በጣም ያስገረመኝ ነገር ቆሻሻ መጣያ ጋርቤጅ እንኳን በየመንገዱ ላይ አታገኙም። ለማንኛውም አስጎብኛችን ስለ ጃፓን አንዳንድ እውነታዎችን እየነገረን ነው። 3.5 million people every day. So it's a business in the world. I don't like this. Too many people. You cannot walk straight. ከነገረን ነገሮች መካከል ደግሞ አንዳንዶቹን እኔ ልንገራችሁ። ቶኪዮ ዓለም ላይ ዩኒክ ከሚያደርጋቸው ነገሮች መካከል አንደኛው በአንድ ከተማ ውስጥ ብዙ የህዝብ ቁጥር ያላት ከተማ ናት። በቶኪዮ ውስጥ ብቻ ከ38 እስከ 40 ሚሊዮን ህዝብ ይኖራል ተብሎ ይገመታል። ሌላኛው ደግሞ የዓለማችን ትልቁ የሜትሮ ስቴሽን መገኛ እዚሁ ነው። ይህም ቶኪዮ ውስጥ በሚገኘው ሽንጁኩ ስቴሽን ሲሆን ብታምኑም ባታምኑም በዚህ ስቴሽን ብቻ በቀን ከ3.5 እስከ 3.7 ሚሊዮን ህዝብ ይጓጓዛሉ። እንግዲህ ይህን ቁጥር ምን ያህል ብዙ እንደሆነና
ከሌላ ዓለም ጋር ሲወዳደር ምን ያህል ብዙ እንደሆነ ለማወቅ ጉግል አድርጋችሁ እዩት። ሌላኛው አብዛኛው የጃፓን ማህበረሰብ የሚከተለው ሃይማኖት ሽንቶ በመባል የሚጠራ ሲሆን በሁለተኝነት ደግሞ የቡዲዝም እምነት ተከታዮች ይገኛሉ። በጣም ትንሽ በሚባል ቁጥር ወደ 2% ገደማ አካባቢ ደግሞ የክርስቲያኒቲ እምነት ተከታዮች ይገኛሉ። ሌላኛው ጃፓን ላይ ሲመጡ የግድ ማወቅ ያለባችሁ ነገር የትራንስፖርት ውድነትን ነው። ጃፓን ላይ በታክሲ መንቀሳቀስ ማለት በቃ ቅንጦት ነው፣ የማይታሰብ ነው ውድነቱ። በአጭሩ ለእናንተ እንዲገባችሁ ያክል ከፒያሳ ቦሌ ወይም ደግሞ ከ20 እስከ 30 ደቂቃ በታክሲ ብትጓዙ ከ8,000 ብር እስከ 12,000 ብር ልከፍሉ ትችላላችሁ። ይሄ በጣም ውድና ለመጠቀም ከባድ የሆነው ትራንስፖርታቸው ነው። ግን ሜትሮ መጠቀም የምትችሉና የሜትሮን ሲስተም በደንብ የምታውቁ ካላችሁ ሜትሮ መጠቀም ያው በጣም ቀላሉ መንገድ ነው። እውነት ለመናገር ግን የሜትሮ ሲስተማቸው በጣም ቀላልና ኢዚ ነው ለማለት ይከብዳል። በነገራችን ላይ በጣም ሙቅ ነው። ዛሬ ፀሐዩ ከባድ ነው። እዛ ራሱ የሚኖረው የኛ አስጎብኛችን ፀሐዩ ከብዶት በዣንጥላ ነበር የሚንቀሳቀሰው። ለማንኛውም በመቀጠል ይሄ ነው የዋሪየር ሳሞራ ቦታ ላይ ነው፣ ቤተ መንግስቱ አካባቢ። ሐውልቱን ስናየው አጼ ሚሊኒክ ነው እኔ ትዝ ያለኝ በቀጥታ። ለማንኛውም እዚህ የኪንግ ሳሞራ ቤተ መንግስት ላይ ስንመጣ ከኛ ጋር አብረው ከነበሩት ግማሽ ያክሉ ከመኪና አልወረዱም። በጣም ፀሐዩ ከብዷቸው የተወሰነው ብቻ ወርደን ያው ወደ ውስጥ መግባት የማይቻልም ከውጭ ሆነን ቤተ መንግስቱን አየ ነው። ከዚህ በመቀጠል ደግሞ በቀጥታ የሄድነው ወደ ሬንቦ ብሪጅ ነው። ከርቀት ሳንወጣበት ይህን ይመስላል። ከላይ ስንወጣበት ግን ቁመቱ ወደ ላይ ያለውና ከታች ከወንዙ ጋር ያለው ርዝመት በጣም ነው የሚገርመው። እንዳሰብኩት አልነበረም። እናም ደግሞ እጅግ በጣም የሚያምር ውበት ያለው ብሪጅ ነው። ከዛ እዚህ ቦታ ላይ ደረስን። የጃፓኗ ኒውዮርክ ሲቲ ብለናታል። የሚገርማችሁ እዚህ ጋር ፎቶ ተነስቼ ኢንስታግራም ስቶሪ ላይ አድርጌው ነበረ። በጣም ትንሽ የማይባሉ ሰዎች አሜሪካ የመጣው መስሏቸው ኒውዮርክ ሲቲ ኮንግራም ያለኛለ ዌልካም ያለኝ ነበረ። ኤንዌይስ ይህም ጃፓን ቶኪዮ ነው፣ አትሸወዱ። በመሀል ላይ ምሳ ከበላም በኋላ በቀጥታ የተጓዝነው ወደ አሳኩሳ ነበር። አሳኩሳም ልክ በቱሪስቶች የተጨናነቀች ከተማ ስትሆን በጣም ብዙ ታሪኮች፣ ሂስትሪ ያላት ቦታ ናት። የቡዲዝሞች እምነት ማምለኪያም ቦታ የሚገኘው እዚህ ነው። ወደ ውስጥ ገብታችሁ እንዴት ፕራይ እንደሚደረግም እያሳየን ነበረ። በነገራችን ላይ ጸሎት ስታደርጉ ገንዘብ ካልከፈላችሁ አይደርስም ተብለናል። How to pray in the Shinto shrine, but in the Buddhist temple, different way. But donation is the same. First, and then bow once, and then make your wish in front of your chest, and one wish, and one bow. Okay? Donation one bow, one wish, one bow. No two wish? No clap. No two wish? በዚሁ በአሳኩሳ አቅራቢያ ብዙ የባህል ነገሮች መሸጫ ቦታዎች አሉ። እናንተ የምትፈልጉት ኢንተረስትድ የሆናችሁበት ነገር ካለ መግዛት ትችላላችሁ። ከዚህ በመቀጠል ደግሞ የተጓዝነው ከዚህ ቦታ በጣም በአቅራቢያ ላይ ወደሚገኘው ቶኪዮ ስካይትሪ ሲሆን እዚህ ላይ ስትወጡ ቶኪዮ ስካይትሪ ላይ ማለት ነው ሙሉ ለሙሉ የቶኪዮን ከተማ በደንብ አድርጋችሁ ትመለከታላችሁ። ለማንኛውም እንደ ፓርት 1 ይህንን ቪዲዮ ካያችሁ ቀጣይ በፓርት 2 ቪዲዮ በቶኪዮ ላይ የነበረንን ቀሪ ቆይታዎች በደንብ ማሳያችሁ ይሆናል። ሰብስክራይብ ይህን ቻናል ማድረጋችሁ እንዳይረሳ። እናመሰግናለን። ይመቻችሁ። ባይ